Hong Kong dikenal sebagai salah satu kota paling padat dan sibuk di dunia, di mana hutan beton dan gedung pencakar langit mendominasi pemandangan. Namun, akhir pekan ini, distrik sentral yang hiruk-pikuk berubah menjadi tempat yang penuh keajaiban melalui acara bertajuk Ponies on Parade. Berlokasi di Tai Kwun, kompleks bersejarah yang dulunya merupakan kantor polisi pusat, acara ini berhasil menghadirkan suasana pedesaan yang menenangkan langsung ke tengah-tengah pusat finansial Asia. በአሁን መጀመሪያ አካባቢ አክቹአሊ ኤሌክትሪክ መኪና እንደመጣ ከዛሬ 3 አመት ምናምን በፊት ሰው አክሴፕት ማድረግ ይከብደው ነበር ላይክ መጥቶ የሚጠይቁን ጥያቄ ኢንጂን ዌት አለ ድምጽ የት አለው አክሴፕት ማድረግ ከብዶት ነበር ኤሌክትሪክ ውሃ ሲነካው ይበላሻል ይሄ ባትሪ ሄልዝ ያሳስባቸዋል ያን ነገር አሁን ላይ በደንብ ተቀርፎ ሰው በደንብ አንደርስታንድ አድርጎት ለኛም ስራ ቀሎልን በደንብ አክሰፕት አድርገውት አሁን ላይ ጥሩ ግብይት ነው እንደውም ከነዳጅ ይልቅ ኤቭሪባዲ ከሃይብሪድም ከተማ ውስጥ ኤሌክትሪክን እየመረጠ ያለበት ሁኔታ ነው ያለው አሁን አሁን ላይ አክቹአሊ አሁን ብዛት ማርኬቱን ተቆጣጥሮ ያለው ገበያ BYD ነው BYD ደግሞ እንደምናውቀው መጀመሪያም የባትሪ አምራች ካምፓኒ ነው አሁን ላይ የባትሪ ሰው አክሰፕት አድርጎታል ባትሪ ያው BYD እንደ ኢትዮጵያ ሞይንኮ አስመጪ ወኪል አከፋፋይ ነው ጋራንቲ የሚሰጣሉ ላይክ ያን ሰው ያንን ነገር አንደርስታንድ ስላደረገው ባትሪ አሁን ላይ ብዙ የሚያሳስበው ብዙ ሜንቴናንስ አለ ቢበላሽ ጋራጆች አሉ ያን ነገር አሁን ላይ በደንብ እየሰፋ ስለመጣ ብዙም የባትሪ ነገር የሚያሳስብበት ሁኔታ ላይ አይደለም ላይ ምንድነው ያው ከዱባይም አሁን ወደብ ምናምን ስለማይቻል ያ ነገር እውነት ለመናገር የመኪና ገበያውም ላይ ትንሽኛም ላይ ችግር አምጥቶ ሰውም ላይ ሞር ደግሞ ከስተመርም ላይ ዋጋ ልዩነት ሲኖረው ዛሬ ያስተናገርከው ከስተመር ከ3-4 ቀን በኋላ ሲመጣ ዋጋ ልዩነት ሲኖረው ምናምን ያ ነገር እኛም ላይ ችግር አምጥቷል ከስተመርም ላይ ብዙ እንዳንሰራ አድርጎናል አሁን ላይ አክቹአሊ ካለው ነገር አንፃር ከሀገራችንም ነዳጅም እየጨመረ ነው ሞር ደግሞ ኤሌክትሪክ መኪና ኮምፎርት አላቸው ጉልበት አላቸው ላይክ ኦፕሽን አላቸው ላይክ ዘመናዊ ነው ኦፕሽናቸው ያን ነገር እኔ ፐርሰናሊ ኤሌክትሪክ መኪና ደስ ይለኛል የኤሌክትሪክ መኪና አሪፍና ምርጥ አማራጭ ነው ብዬ አስባለሁ በየቦታው ቻርጅ ማድረግ እንችላለን ቤታችን ሆነን ቻርጅ ማድረግ እንችላለን ወረፋ መጠበቅ አያስፈልግም ተመራጭ ነው ብዬ አስባለሁ ባትሪው አሪፍ ነው ብዬ ነው የማስበው ያው የተወሰነ ሰዓት ባትሪው እዚህ ጋር እንትን ይላል አስቀይር ያለው አንድ አክቹሊ ግን ይሄንን ያክል ኮስት 20 አይደለም ፊት ለፊት ላይ ሁለት ባትሪ ነው ያለው ከስርና እዚህ ፊት ለፊት ያለው ትንሽ ነው ግን ከውስጥ ያለው ነው ሞር ሃይ እሱ ደግሞ
በጣም ይቆያል ለመቀየር። በዛ ላይ ደግሞ የሆነ ወቅት ላይ ነዳጅ ይጠፋል። ይሄኛው ግን ቤትህ ላይ ክፍለ ታደርጋለህ፣ በቃ መጨናነቅ የለም፣ ትሞላለህ፣ ትሄዳለህ ብዬ ነው የማስበው ለራሴ። Jelajahi cara baru mendapatkan informasi. Download Metro TV Extend sekarang.